ነበረ ራሴን አጠይቀኝ ከፈለክ ያለህበት ድረስ እመጣልሃለሁ ልጅ አባት ፊት የማን ልጅ እንደሆንኩ ታውቃለህ የማን ልጅ እንደሆንኩ ታውቃለህ እኔ ማለት ነው የጋሽ ኮረኔ አንተ ተባይ የጠብየው ነው ልጅ የምትሆነው አላውቅም ነው የሚገፋ ማንን ለማስነጨት ማክዳት ነው በጣም ጥሩ ማን ነው ኧረ እባክህን እዚህ ቤት ነገር እንዳታመጣብኝ ኧረ ዝም ብሎ ነው በእናትህ አባዬ ቆይተናል እኔ በሰላም ነው የምልበት ግድ የለም ላበላባል አንቺ ነሽ እንዴ በይ ግቢ እንዴት ናችሁ ምንድነው የተፈጠረው ነገር በጣም አልቆልሽ ነበር ማያይሽ መስታሮችን ላዘጋጃጅ ብዬ ገብቼ እኮ ነው እሱ ምን ይዞ እንደሚመጣ ምን ይታወቃል ማን የመጣው የማላውቀው መጣ የለም ጀለስ የለም ማነጋግጡ ምን አይነሳ ነው የምመጣው ሌላ ሰው ነው ልበሉ ነበር ናውጣ ግድ የለም ማስቼ ባውንስ ምን አገባኝ ነው አሲሆና ሆነ ምን ከሪዮት ጋር ምን ያገናኛል እኔማ ትጥቅል ቀይር ብዬ እኮ ነው የጻፍ ትጥቅል ኧረ እሺ ምን ነው አስቺ ሱም ቦንክ ነው ለትንሽ አንዲትን ሴት ስታገባት ይሄንን አውቀህ ግባበት ምን ካልከኝ ይኸውልህ ለምሳሌ የሆነ ነገር ሲጎልባት ሴት ልጅ ማስተዳደር ሲያቅት ሴክስ ላይ ጎበዝ መሆን እንደ ድሮ መሆን ሲያቅት ያለምንም ቅድመ ሁኔታ ያለምንም ማስጠንቀቂያ ጥላት ሄዳለች ምን ነው ስትባል አረ ምን እንደ ድሮ አልሆነልኝ ማስተዳደር አይችል የሆነ ነገር መግዛት ስላቃተ የሆነ ቀን ቀንጥሎ የሆነ ቀን ቢቸግረህ በነበረ ሰዓት ብቻ ነው ካንተ ጋር መሆን ትፈልገው ባለሰዓት ምንድን ነው ባይዘው የሚናገራቸው ነገሮች እኔ ይመቸኛል ማለት ነው በጣም የሆነ ቀን ከጣለ ከስራ ስትባረር የሆነ እንደ ድሮ ፊቷን እንደ ድሮ ፈገግ ብላ ትቀበለኛለች ብለ እንዳትጠብቅ ስለዚህ ምን እያልኩ ነው ስትፈልግ ሁለተኛ ሚስት ማግባት ስትፈልግ ድንግል ካሌላት እንዳታገባት ምክንያቱም የምታስተዳድራት አንተ ነህ የምትሰቃየው አንተ ነህ ገብቷል አይደል የምትሸከማት አንተ ነህ የምትጦራት አንተ ነህ ሁሉ ነገር የምታደርግላት አንተ ነህ አንድ ቀን ከጎደለባት ጥላ ለምትሄድ ሴት ድንግል ባትሆንም ችግር የለውም ፍቅር ካለ ምናምን ምትል ደነስ አቁም የወንድ ጉዳይ የሚኮራበት ምርጥ አባላችን እውነቱን እኮ ነው ግን አሁን እኛ ወንዶች ከ30 በላይ ከፍ ስንል ያው አለ አይደል ይከሰታል ትንሽ እድሜያችን በሄደ ቁጥር ማለት ነው ያው ሴቶች ደግሞ ትንሽ ፍላጎቱ ምናምን ይጨምራል በዚህም በዛም ምናምን አለ የሆነ ይገባቸዋል መቼስ እና ይሄ ልጅ እውነቱን ነው ድንግል ያላትን አግባ ያው ከ30 በኋላ ምናምን ቢልም ያው ከኛ ውጭ ያለመደችው ነገር ስለሆነ ጆሮ የሚያከራክረው ጀለስ ፓርትቱ ዜሪያትና እንግዲህ ዜሪያትና ወንድም ለቅሶ ይጨራሽ አንተ ኤርሚያስ ጫማው ይሸታል ጫማው አንተ እውነት ነው ሚስቱና ሴተሰላ የሰው ነገር ያለው ከባድ ማስነጨት ነው አስበዋል እንዲህ አንተ በቃ በሺ ምናምን እንደዚህ አይነት ነገር ያው በእኛ ህብረተሰብ በሺ የሚታለፍ ነገር ነውና እንደዚህ አይነት ለቅሶ ቤት ደግሞ ሄደ ያዘነን ሰው ጭራሽ ጫማው ይሸታል ብለህ አየር ላይ ስታስበላው ለማንኛውም ይመቻችሁ ያው ካንዴላው ሰማሽ በሐራራ ሰዓት እየደወልክ ማለት ነው በዚህ ሰዓት ይደወላል እሺ የታለ ቴሌቪዥኑ በእናትህ ሰዓት የለኝም በእናትህ ከመቼ ተዋወቁ የታለ ይወረድከው ምን ይሄ ነው የምሰራው ምን ማለት ነው እኛ ቤትም አላት ነገር ሶፋን የመሰለኝ እኮ ወንድሜ እንደ ዳኒዮ ሰጥማ ከምድር ዝርያው ራሱ ጠፍቷል አረወና ሁለት እንደ ሪሞቱ እንዳይወጥ ሪሞቱ ስማ ቆይ ማስቀመጫው ታለ እንዴ ታኝተ ነው የምታየው
አረዳይ 40 ዓመት ሙሉ ላላ እንዲ እስኪ መነችት እንደዚህ ነጭ ነው ረጅም ነው ያያችሁበት ምንድነው መሰራው የሚመጥ የሚፈታቆ መፍቻ የለም እኮ ወንድም ይሄን ማለት ነው ባካጅኒ እንደዚህ አስኮርክመው ምንድነው የሚያክለው የቤቴ አንጋ እኮ እንዳይጠልቅም እኮ አሁን ላይናችሁን ጨፍሩ ማለት ግድ ነው። አይ እኔም ጨፍኛለሁ አላየውም አሉ። አይ እሱ ራሱ ማለት ነው ይመችው። አይ የሚጠራውን ሰው ያውቃል በስርዓት እውነት የኔ ጌታ ተባረክ። እንደው ምን አይነት ቦታ በሰጣት ነው ምን ያህል አክብሮት ቢኖር ነው ከዚህ ሁሉ ተማሪ ነይ የኔንቁ ብለህ እንደ መድረክን የመሰለ ነገር ለስንት ወንድ አይን መሰለ ደስታን የጋበዝከው እዚህ ጋር ለስንት ወንድ። እስቲ ቪዲዮን ደግመን ነው እሺ ተሽከርመች አሁን ላይናችሁን ጨፍሩ ማለት አዎ እዚህ ግን አይደለም አይናችሁን ጨፍኑ ለምን ልትለኝ ቻልክ ማለት ነው። ምን ችግር አለ? ወደፊት አውቄ ጠራሃት እንዲያው አይደል እንዴ? እንደዚህ ግን አይደረግም። ለወደፊቱ የስንቱን ወንድ ለይት ነው የምታበላሸው። ገባ አይደለ? ይሁን በቃ ይሁን። ፀሐይ ሳይበረታ ቀብረን እንመለስ ለሚለ ፒፕል አትጨናነቅ ትለናለች። እስቲ ማነሽ? ልክ ነሽ። እሱማ ልክ ነሽ። ግን እስቲ ምን ይሁን እንደው እስቲ ምን ልታሳየን ይሁን? እኔ አላየውም። ያው አይታሃል ልትይኝ ባልሆነ አላየውም። ድገሚው ብዬሻለሁ። ደገመችው። ምርጥ ነው። ፍናን እንዳገባች ስትሰማ ኦኬ ክራሻችን እንጂ የግለሰብ ሚስት አይደለችም። መንግስት ቀይ ባህርን ትቶ ፍናንን ያስመልስልን። የኛ ናት ፍናን የኛ ናት። አርቲስት የህዝብ ነው። ሁለት እስከምትወልጂ ተስፋ አልቆርጥም። በቃ እናንተ ቁረጡ። ፍናን ሀገር ይቅር። የብዙሃን ወንዶች ፍላጎት ፍናናችን ይኸው ሰላማዊ ሰልፍ ባንቺ ምክንያት ተወጣ ነው የምልሽ። በጣም ነው የሚወድሽ። ሁለት እስክትወልጂ ተስፋ አይቆርጥ እና ውለጂ። ለምንድን ነው የምትሸፍኝ? ዞር በይ። ምን አይነት እንደው የጓደኛ ምቀኛ ማለት ይኸው እንደዚች አይነት የጓደኛ ምቀኛ ማለት እንደዚች አይነት ነች። ምን አለበት አሁን እኔ ዝቅ ብሏል ከፍ ብሏል የሚለውን ነገር ለማየት እንጂ ሌላ ክፉ ነገር አስበሽ ከሆነ ማለት ነው ተሳስተሻል። እኛ ወንዶች እንደዚህ አይደለንም። እሺ እኛ ወንዶች ተስተካከሉ ልንን ነው እንጂ እንዳንቺ አይነት ክፉ ጓደኛ ግን አይስጥ። እሺ አይስጥ። ነባራ ኪሎ ይላል በሌላ ራፕ ደሞ ባልሚ አረቂ በጠጅ ቤቱን በኩል ናጠይቅ
ጠይቃቸው ሰፈሬ እንዴት እንደምሩት በባዶ እግሬ ነኝና የዘ ጀግና ልጅ ያይበገሬው ጎፈሬ አንቺ አጭበርባሪ ከተጋባን 4 ወር ከ15 ቀናችን ነው። እንዴት 9 ወር ሳይሞላሽ ልትወልጂ ቻልሽ እንዴ? አንተ እኔን ካገባኝ ስንት ወር ሆነ? 4 ወር ከ15 ቀናችን ነው። እና እኔ ደግሞ አንተን ካገባው ስንት ወር ሆነ? 4 ወር ከ15 ቀን ነው። እና ሲጀመር አንድ ላይ ስንት ወር ይሆናል? 9 ወር። አንቺ ወንድ ልጅ ተጭበረበረ፣ ወንድ ልጅ ተጭበረበረ፣ ወንድ ልጅ ተጭበረበረ። የእሱ 4 ወር ምናምን ለብቻ የእሷ ለብቻ 9 ወር ሞላ። የሄደው ሄዷል። አሁን ልጅህን በሰላም በጨዋነት በተሞላው መልኩ አሳድግ አሳድግ። ወይኔ አምላኬ ይቅር በለኝ። ታማኝ ሚስቴን ያለ ጥፋቷ ጠረጠርኳት። ይህን ነው ጫማ የምፈልገው ነው። አባት ይሄ ጫማ ስንት ነው? አሪፍ ምርጫ ነው። 6500 ነው ማለት ነው። 800 ያወጣል። አራይ 800 ዝም በል አንተ ምን ታውቃለህ? እንደውም ብዙም አልተመቸኝም። 500 ብር ሰው ይመቻል እንዴ? ማሰለ ይቀላል እንዴ? ታውቃ 6300 1000 6000 1200 5800 1500 አስታወሽኝ ፋዘርን። ቃኒ ያበደ ጫማ ጀለሴ 4000 ብር ገዝቶ ምናምን። ከዛ በኋላ እኔም ያንኑ ጫማ ለማስገዛ ሱቅ ሄድኩኝ ማለት ነው። ከማጋ ከፋዘር ጋር ልክ ሄደን ጫማ ነው ብዬ በቃ የሌለ ተክለፍልፌና እግሬን ረገጠኝ ማለት ነው። ከዛ እንዴ ምናምን ስል አታስባንን ዋጋ ኦቨር ይጠራን ምናምን አለ ማለት ነው። ያው ወደድ ነው ስትሉት ደግሞ ዋጋ ኦቨር ይጨምር የለ። ከዛ በኋላ ስንት ነው ምናምን አለው ፋዘር። ይሄ አይሻልህም አለና በቃ ተቀበለኝና ይሄ ይሻልሃል ምናምን ይሄ እኮ አይረባም ምናምን አጣጣለና ስንት ነው ምናምን አለው ማለት ነው። ከዛ ጋሼ እሱ 5000 ብር ነው ምናምን አለ ማለት ነው። 5000 ብር ይሄንን ጫማ እንደዚህ 5000 ብር ምናምን ብሎ እንደውም ብዙ ነው የሰጠው በዛ ሰዓት። እስቲ ይሁን ብዬ ነው 2,000 ልውሰደው አላለም። 2,000 አስቡት። ጓደኛ 4000 ብር ነው የገዛው። እኔ 2,000 እስቲ ይባላል። ሺሁን አስቡት። ለኛ ለነሱ ኖርማል፣ ግን ያው 5,000 ገዝተን አወጣን። በመጨረሻም ፋዘሮችና ማዘሮች ይመቻችሁ።